5.1.3 ፋክተርስ አፌክቲንግ ሜሞሪ። ሜሞሪ ወይም ትውስታ ሶስት ሂደቶችን የያዘ ነው። አንደኛው ለርኒንግ ነው። ለርኒንግ የምንለው ከውጪ የተለያዩ ነገሮችን ወደ አእምሯችን ማስገባት ነው። ይህም ምስል፣ ድምፅ፣ መዓዛ የመሳሰሉትን የሚጨምር ነው። ሁለተኛው ሪቴንሽን ነው። ሪቴንሽን የምንለው ከውጪ የገባውን ነገር አእምሯችን ውስጥ ማቆየት ነው። ሶስተኛው ሪመምበሪንግ ወይም ማስታወስ ነው። እነዚህ ሶስቱ ለጥሩ ትውስታ አስፈላጊ ናቸው። በሚቀጥለው የምንመለከተው ፋክተርስ ዛት ኢንፍሉዌንስ ሜሞሪ፣ ትውስታችንን አፌክት የሚያደርጉ ወይም ተጽዕኖ የሚያሳድሩ ምንድን ናቸው የሚሉትን እንመለከታለን። ኤ አቢሊቲ ቱ ሪቴን፣ የማቆየት ስኪል ወይም ክህሎት ነው። ስለዚህ አቢሊቲ ቱ ሪቴን አንድ ነገር ከውጭ የገባን ነገር ማቆየት ምን ላይ ይወሰናል? የአንድን ነገር ዱካ ተከትሎ ያን ነገር የማስታወስ ችሎታ እዛ ላይ የተወሰነ ነው ማለት ነው። ሁለተኛው ጉድ ሄልዝ፣ ጥሩ ትውስታ መልካም ጤንነት ላይ ይመሰረታል። መልካም ጤንነት ያለው ሰው ከሌለው ሰው የተሻለ ማስታወስ ይችላል። ሲ ኤጅ ኦፍ ለርነር፣ ኤጅ ኦፍ ለርነር የምንለው ወጣቶች፣ ጎረምሶች እድሜያቸው ከገፉ ከአዛውንቶች አንጻር በደንብ ያስታውሳሉ፣ በቀላሉ ያስታውሳሉ። ዲ ማቹሪቲ፣ ማቹሪቲ የምንለው ለጋ የሆኑ ትናንሽ ህፃናቶችን ከፍ ካሉት ከጠነከሩት ጋር ስናነጻጽር ለጋ የሆኑት ወይም ትናንሽ ህፃናቶች በደንብ አያስታውሱም። ነገር ግን ከእነሱ ጠንከር ያሉት ግን በደንብ ያስታውሳሉ። ዊል ቱ ሪሜምበር፣ አንድ ነገር ለማስታወስ ፈቃደኝነት ይጠይቃል። ስለዚህ ፈቃደኛ ከሆን አንድ ነገር በቀላሉ እናስታውሳለን። ኤፍ ኢንቴሊጀንስ፣ ኢንቴሊጀንስ የምንለው አዋቂ ሰው ከሞኝ ሰው አንጻር በቀላሉ ያስታውሳል ነው። ጂ ኢንተረስት፣ ኢንተረስት ደግሞ አንድ ሰው ለጉዳዩ ጥልቅ የሆነ ፍቅር በደንብ ፍላጎት ካለው ከሆነ ስለዚህ ይህ ሰው ነገሮችን በደንብ ያስታውሳል ማለት ነው። ኤች ኦቨር ለርኒንግ፣ ኦቨር ለርኒንግ ማለት አንድን ነገር አውቀነውም ቢሆን ደጋግመን የምናጠናው የምናስታውሰውን ነገር አሁንም ሁል ጊዜ የምንለማመደው ከሆነ ያን ነገር በቀላሉ እናስታውሰዋለን። አይ ስፒድ ኦፍ ለርኒንግ፣ ስፒድ ኦፍ ለርኒንግ አንድ ነገር በፍጥነት የምንማረው ከሆነ ያንን ነገር በቶሎ እናስታውሳለን፣ በደንብ እናስታውሰዋለን። ሌላኛው ጄ ሚኒንግፉልነስ ኦፍ ዘ ማቴሪያል፣ ወደ አእምሯችን የሚገባው ነገር ትርጉም ሊኖረው ይገባል። ትርጉም የሰጠነው ነገር ድምፅ ሊሆን ይችላል፣ ምስል ሊሆን ይችላል። ትርጉም ያለው ከሆነ ያን ነገር በዛ ትርጉም በቀላሉ እንድናስታውስ ያደርጋል። ኬ ስሊፕ ኦር ሬስት፣ መጨናነቅ የለበትም። አንድ ሰው ፈታ ማለት አለበት፣ ተዝናኖት ውስጥ መቀመጥ አለበት እና እረፍት መውሰድ አለበት። ስለዚህ የአእምሯችን ካልተጨናነቀ ነገሮችን በቀላሉ እናስታውሳለን። 5.2 ፎርጌቲንግ፣ መርሳት። 5.2.1 ሚኒንግ ኤንድ ኮንሰፕት ኦፍ ፎርጌቲንግ፣ የመርሳት ትርጉምና ኮንሰፕት ጽንሰ ሀሳቡ ምንድን ነው የሚለውን እንመለከታለን። አእምሯችን እንደ ስቶር ሃውስ ነው ወይ ደግሞ የመረጃ ቋት እንደ መጋዘን ነው። ስለዚህ አንዳንድ ነገሮችን ያስገባናቸውን ነገሮች ከዚህ ከመረጃ ቋታችን ውስጥ ከመጋዘን ውስጥ ይጠፉብናል፣ እንረሳለን። ስም ሊሆን ይችላል፣ የቦታ ስም፣ የሰዎች ስም፣ መረጃዎችን እነዚህን እንረሳለን። በየዕለት እንቅስቃሴያችን የተለያዩ መረጃዎችን ወደ አእምሯችን እናስገባለን፣ በምስል፣ በድምፅ፣ በጣዕም የመሳሰሉትን። እነዚህን አደራጅተን ስቶር አድርገን አእምሯችን ውስጥ አስቀምጠን ኋላ ላይ ደግሞ እናስታውሳለን። ነገር ግን እነዚህን ሁሉ የምናስታውስ ከሆነ በራሱ ችግር ነው ማለት ነው። ስለዚህ ምንድነው ሰሌክት እናደርጋለን፣ የሚያስፈልጉን ነገሮች እንመርጣለን። ስለዚህ መርጠን እናስታውሳለን፣ መርጠን እንረሳለን። ይህን ደግሞ ሞቲቬት እንደረጋለን ወይም እንበረታታለን እንደዚህ እንድናደርግ። ፈልገን የምንረሳ ከሆነ ሞቲቬትድ ፎርጌቲንግ ይባላል ማለት ነው። ፎርጌቲንግ ማለት ወይም መርሳት ሎንግ ተርም ሜሞሪ ውስጥ ያስቀመጥናቸው መረጃዎች ማጣት ማለት ነው። ለመጀመሪያ ጊዜ መርሳት ነው ፎርጌቲንግ የሚለውን ኮንሰፕት ይህንን ሀሳብ ለማጥናት የጀመረው ሄርማን ኤቢንግሃውስ የሚባለው የጀርመን ሳይኮሎጂስት ነው። ከ1885 እስከ 1913 የኖረ ነው። ይህ ሰው መርሳትን ለማጥናት መጀመሪያ እራሱ ላይ ነው የሞከረው። ይህም ደግሞ የተለያዩ ነገሮችን ዝርዝሮችን በማጥናት ነው መርሳት እንዴት ነው የሚረሳው የሚለውን ለማየት የሞከረው። እነዚህ ዝርዝር ነገሮች ለምሳሌ ተነባቢና አናባቢዎችን አንድ ላይ በማድረግ ተነባቢዎችን ከዳርና ከዳር አናባቢ መሀል ላይ በማድረግ ለምሳሌ FIW ወይም BOZ የመሳሰሉ እነዚህ ትርጉም የማይሰጡ ነገሮችን ዝርዝሮችን ለማስታወስ በመሞከር ጥናት ራሱ ላይ አድርጓል። ስለዚህ ይህ ሰው የተለያዩ ዝርዝር ነገሮችን እንዴት ነው የምናነበው የምናጠናው የሚለውን ኦብዘርቭ አድርጎ ሜዥር አድርጎ ነው ወደ ድምዳሜ የደረሰው። በዚህ መሰረት የተለያዩ ዝርዝር ነገሮችን እናነባለን፣ እናጠናለን። ከዛ በኋላ ግን የምንረሳው ሲስተማቲክ በሆነ መንገድ ነው።
አብዛኛዎቹን ነገሮች በፍጥነት የምንረሳው በመጀመሪያዎቹ ጊዜያቶች በመጀመሪያዎቹ ሰዓታቶች ነው። በዋናነት ደግሞ ብዙ ነገሮችን የምንረሳው በመጀመሪያው ሰዓት ነው። ከዛ በኋላ ከ9 ሰዓት በኋላ ደግሞ የምንረሳው ነገር እየቀነሰ ይመጣል። ቀናት ካለፉ በኋላም ይህ ነገር እየቀነሰ ይመጣል ማለት ነው። የኢብኒንግሃውስ የሪሰርች የጥናት የምርምር ውጤት ወይም የእሱ ድምዳሜ ሌሎች ሪሰርቾች እንዲሰሩ አስተዋጽኦ ያደረገ ነው። የእሱ ድምዳሜ ምንድነው? ነገሮች መጀመሪያ ላይ ቶሎ ይረሳሉ፣ ከዛ በኋላ ግን እየቀነሱ ይመጣሉ የሚለው ለሌሎች ሪሰርቾች በር ከፋች የሆነ ድምዳሜ ይሆናል ማለት ነው። አንድ ነገር መጀመሪያ የምናውቀው ከሆነ ያን ነገር ስናነበው ስናጠናው በቀላሉ የምናስታውሰው ነው። ነገር ግን አዲስ ነገር ከሆነ እንደ አዲስ ለመማር ለማስታወስ ያስቸግራል ማለት ነው። ይህ አካዳሚክ ኢንፎርሜሽን ሊሆን ይችላል ወይ ደግሞ የተለያዩ ስኪሎች ሊሆኑ ይችላሉ ማለት ነው። ኳስ መጫወት፣ የተለያዩ ነገሮች ሊሆኑ ይችላሉ። 5.2.2 ቲዮሪስ ኦፍ ፎርጌቲንግ መርሳትን የሚያብራሩ የተለያዩ ቲዮሪዎች ወይም ንድፈ ሀሳቦች አሉ። እነዚህን እናብራራለን። በመሰረቱ 5 ቲዮሪዎች አሉ። አንደኛው ዲኬይ፣ ሁለተኛው ሪፕሌስመንት ኦፍ ኦልድ ሜሞሪስ ባይ ኒው ዋንስ፣ ሶስተኛው ኢንተርፌረንስ፣ አራተኛው ሞቲቬትድ ፎርጌቲንግ፣ አምስተኛው ኪው ዲፔንደንት ፎርጌቲንግ የሚባሉ ናቸው። ከመጀመሪያው ስንጀምር 5.2.2.1 ዘዲኬይ ቲዮሪ የሚባለው ነው። ዘዲኬይ ቲዮሪ መበስበስ የሚለውን የሚወክል ነው። ስለዚህ አንድ መረጃ አእምሮ ውስጥ ለረጅም ጊዜ ሳይንቀሳቀስ ከተቀመጠ ይበላሻል፣ ፌል ያደርጋል የሚለው። ይህ ሀሳብ ምንድነው? አዲስ መረጃ ሲገባ አእምሯችን የተለያዩ ፊዚካል እንቅስቃሴዎች ያደርጋሉ። የተለያዩ ኬሚካሎች እዛ ውስጥ መንቀሳቀስ ይጀምራሉ። ስለዚህ ያስታውሰዋል። አዲስ ከሆነ ይደራጃል፣ ለማስታወስ የተለያየ ቅርጽ ይይዛል። ነገር ግን ዝም ብሎ የሚቀመጥ ከሆነ በጊዜ ሂደት እየተረሳ እየጠፋ ይመጣል የሚል ነው ዲኬይ። ስለዚህ ትውስታችን በጊዜ ሂደት እየደበዘዘ እንደሚሄድ ነው የሚያሳየው። ይህም ለምሳሌ የእግር መንገድ ቢኖር ብዙ ጊዜ ሰዎች ከተመላለሱበት መንገዱ እንዳለ ምልክቱ ቁጭ ብሎ ይታያል። ነገር ግን ሰዎቹ መንቀሳቀስ ቢያቆሙ መንገዱ እየጠፋ ይሄዳል ነው። ይህ የሚከሰተው ደግሞ ሴንሰሪ ሜሞሪ እና ደግሞ ሾርት ተርም ሜሞሪ ውስጥ ነው። ይህን ደግሞ ካላንቀሳቀስ ነው፣ ካልተጠቀም ነው፣ ካላወጣ ነው፣ ካላደራጀ ነው የአእምሮ ስራ ከቀረ ይህ ዲኬይ እንዲከሰት የሚያደርግ ነው ማለት ነው። ነገር ግን በጊዜ ሂደት ሁል ጊዜ ነገሮችን እንረሳለን ማለታችን አይደለም። አንዳንድ ጊዜ ሰዎች የትላንትናውን የቅርቡን ይረሱና የአምናውን የበፊቱን ያስታውሳሉ። ስለዚህ ለረጅም ጊዜ አንድ ነገር ዝም ብሎ ቢቀመጥ ይጠፋል ማለታችን አይደለም። ስለዚህ ሳይኮሎጂስቶች ሌላ ደግሞ ሀሳብ አመጡ። ኢንተርፌረንስ የሚለው ሌላ ጉዳይ አለ እንድንረሳ የሚያደርግ የሚለው ነው። 5.2.2.2 ኢንተርፌረንስ። ኢንተርፌረንስ የሚለው እንግዲህ አንድ መረጃ ከሌላ መረጃ ጋር ተመሳሳይነት ሊኖረው ይችላል። በዚህ ምክንያት ለማስታወስ ስንሞክር አንዱ ሌላው ላይ ጣልቃ እየገባ ያስቸግረናል የሚል ጽንሰ ሀሳብ ያለው ነው። ኢንተርፌረንስ በሁለት ይከፈላል፣ ፕሮአክቲቭ እና ሬትሮአክቲቭ። ፕሮአክቲቭ ኢንተርፌረንስ የምንለው ምንድነው? ቀደም ሲል ያስቀመጥነው መረጃ አዲስ ካስገባነው መረጃ ጋራ እየተጣረሰ የሚያስቸግረን ከሆነ ለማስታወስ የሚከብደን ከሆነ ፕሮአክቲቭ ኢንተርፌረንስ እንላለን። ሪትሮአክቲቭ ኢንተርፌረንስ የምንለው ደግሞ አሁን ያለውን መረጃ ለማስታወስ ስንል በፊት ያስቀመጥነው መረጃ ጣልቃ እየገባ የሚያስቸግረን ከሆነ ሪትሮአክቲቭ ኢንተርፌረንስ እንላለን። 5.2.2.3 ኒው ሚሞሪ ፎር ኦልድ ኦር ዲስፕሌስመንት ቲዮሪ። ይህ ቲዮሪ ደግሞ የሚያብራራው ምንድነው? አዲስ መረጃ ወደ አእምሯችን ሲገባ ቀደም ሲል የገባውን አጥፍቶት ነው። ምክንያቱም አዲሱ ሲገባ ቦታ የያዘውን ያኛውን ስለሚያስነሳ ነው። ይህም የሚሆነው ለምሳሌ ልክ ድምፅ ስንቀርጽ ወይ ቪዲዮ ስንቀርጽ እንደሚከሰተው ነው። የዚህ ኒው ሚሞሪ ፎር ኦልድ ወይም ደግሞ ዲስፕሌስመንት ቲዮሪ ከሾርት ተርም ቲዮሪ ጋራ የሚዛመድ ነው። ምክንያቱም ሾርት ተርም ሚሞሪ ቀደም ሲል እንዳየነው ሊሚትድ ነው መያዝ የሚችለው ማክሲመም 9 ወይ ደግሞ ዝቅ ካለ ደግሞ 5 ነው። በአብዛኛው ግን 7 ላይ ነው። ስለዚህ ከፍተኛ የሆነውን መረጃ ከያዝን በኋላ ያን ቦታ ማጥፋት አለበት ማለት ነው፣ ሌላ አዲስ ለመጫን። ስለዚህ ይህ የኒው ሚሞሪ ፎር ኦልድ ወይም ደግሞ ዲስፕሌስመንት ቲዮሪ ከሾርት ተርም ሚሞሪ ጋር ነው እንጂ ከሎንግ ተርም ሚሞሪ ጋር የማይገናኝ ነው። ምክንያቱም ሎንግ ተርም ሚሞሪ ምንም አይነት ወሰን የሌለው ብዙ መረጃ ማስቀመጥ የሚችል ነው። 5.2.2.4 ሞቲቬትድ ፎርጌቲንግ። ሞቲቬትድ ፎርጌቲንግ የሚለው
አንድ ነገር ለራሳችን የማይጠቅም ከሆነ በራሳችን ፍቃድ ያንን ነገር ብሎክ ወይም ደግሞ እንዘጋዋለን ማለት ነው። ስለዚህ ይህ የሰልፍ ፕሮቴክቲቭ ፕሮሰስ ሪፕሬሽን የሚባለው ሞቲቬትድ ፎርጌቲንግ አንድ ሰው በራሱ ፍላጎት በፈቃደኝነት መረጃዎቹን የሚደብቅ ወይ አንድን ትውስታ ከራሱ ውስጥ በፈቃደኝነት የሚዘጋ ብሎክ የሚያደርግበት መንገድ ነው። ሌላኛው 5.2.5 ኮዲፔንደንት ፎርጌቲንግ የሚባለው ነው። ይህ ደግሞ ምልክት ላይ መሰረት ያደረገ መርሳት ነው። ይህ ማለት ምንድን ነው? በተለይ ደግሞ ሎንግ ተርም ሜሞሪ ውስጥ ያስቀመጥናቸውን መረጃዎች ለማውጣት ምልክቶችን እንጠቀማለን። እነዚህ ምልክቶች በጠፉ ጊዜ ዋናውን ነገር አናገኘውም ማለት ነው። አንድ ሰው ለምሳሌ የሆነ ቦታን ለማወቅ ቤት ለማወቅ ምን ያስቀምጣል? ምልክት ያስቀምጣል። እነዛ ምልክት ከጠፉ ግን ያንን ቤት እንደማያገኘው አእምሯችንም ውስጥ እንደዚሁ ምልክት እናስቀምጣለን አንድ ነገር ለማወቅ። ያ ምልክት በጠፋ ጊዜ ግን ማወቅ የምንፈልገው ነገር በቀላሉ ማግኘት እንዳንችል እንሆናለን። ስለዚህ በምንማር ጊዜ ምልክት የምናስቀምጠው እንድናስታውስ ይረዳናል። ያ ምልክት በጠፋ ጊዜ ግን ከትውስታችን ውስጥ ይጠፋል ማለት ነው። ምልክቶቹን ያስቀመጥንባቸው አካባቢያዊ ሁኔታዎች ተመሳሳይ መሆን አለበት። ስለዚህ ምልክቱና አካባቢያዊ ሁኔታ ከተቀያየረ የምንረሳው ነገር ይጨምራል ማለት ነው። ሌላኛው በሰዓት ወይም ደግሞ ጊዜውን በተመለከተ በቅርብ ሁኔታ ውስጥ ያስቀመጥናቸው ምልክቶች በቀላሉ እንድናስታውስ ያደርጉናል ማለት ነው። በዚህ ውስጥ ሌላው ማስታወስ ያለብን ጉዳይ ምንድነው? የሰውየው ሁኔታ ሜንታል ኦር ፊዚካል ሁኔታ ለማስታወስ ወይም ደግሞ ለመርሳት ዋና ተጽዕኖ ፈጣሪ ነው። ለምሳሌ አንድ ሰው ሰክሮ ምልክት ካስቀመጠ ሌላ ጊዜ ያን ነገር ለማስታወስ በስካር ሙድ ውስጥ መገኘት አለበት ማለት ነው። ወይ ደግሞ ስሜቱ በጣም ደስ ብሎት ወይም በጣም አዝኖት ያስቀመጠው ምልክት ያን ነገር ለማስታወስ ተመልሶ እዛ ሙድ ውስጥ መገኘት አለበት ማለት ነው፣ ያንን ምልክት ለማግኘት። 5.3 ኢምፕሩቪንግ ሜሞሪ የማስታወስ ችሎታን እንዴት እናሻሽል የሚለው ላይ ደግሞ ስንነጋገር ማስታወስ የምንችልበት የተለያዩ መንገዶች አሉ። ወደፊት እንግዲህ ድራግ ይመጣል። ድራግ ማለት መድኃኒት፣ ሰዎች እንዲያስታውሱ የሚያግዝ መድኃኒት ወደፊት ሊኖር ይችላል። ነገር ግን እስከዛ ድረስ ማስታወስ የምንችልባቸው አእምሯዊ የተለያዩ ስትራቴጂዎችን በመጠቀም ነው። አንዳንዶቹ ውስብስብ፣ አንዳንዶቹ ቀላል ናቸው። ጀነራል የሆኑት ግን እነዚህ ናቸው። የመጀመሪያው ፔይ አቴንሽን፣ ትኩረት ማድረግ። እንድንረሳ ከሚያደርጉን በርካታ ምክንያቶች አንዱ ለጉዳዮች ትኩረት አለመስጠት፣ አእምሯችን ላይ መዝግበን በአግባቡ አለማስቀመጥ ነው። ሌላኛው ኢንኮዲንግ ኢንፎርሜሽን ኢን ሞር ዛን ዋን ዌይ፣ አንድን መረጃ በአንድ አይነት መንገድ ብቻ ሳይሆን በተለያዩ መንገድ ማስቀመጥ ለማስታወስ ይረዳል። ሌላው አዲንግ ሚኒንግ፣ አንድ መረጃ ለማስታወስ ትርጉም ብንሰጠው ይበልጡኑ በቀላሉ እንድናስታውስ ያደርገናል። ሌላኛው ቴክ ዮር ታይም፣ ይህም ማለት ምንድነው? እረፍት መውሰድ፣ ከንባብ በኋላ እረፍት ማድረግ ወይም ራሳችንን ተዝናኖት ውስጥ ማስቀመጥ የተለያዩ ጣልቃ ገቦችን ማስወገድ ይቻላል። ኦቨርለርን ማለት ምንድነው? አንድ ነገር ደጋግመን አንብበን ካወቅነውም በኋላ አሁንም ድጋሚ ደጋግመን በምናነብ ጊዜ ወይም ያንን መረጃ መላልሰን ከውስጥ እስኪቀመጥ ድረስ በምናነብበት፣ በምንረዳበት፣ በምናውቅበት ጊዜ ያ መረጃ በቀላሉ እንድናስታውሰው ያደርገናል፣ አንረሳውም። ሌላኛው ሞኒተር ዩር ለርኒንግ፣ ይህ ምንድነው? አንድ ነገር ካነበብን፣ ከተረዳን፣ ካስቀመጥነው በኋላ ራሳችንን መፈተሽ አለብን። ሁል ጊዜ ደግሞ ምን ውስጥ ማስቀመጥ ያለብን? ራሳችንን ልምምድ ውስጥ። ራሳችንን በየጊዜው ደግሞ ያንን ነገር እያወጣን መለማመድ፣ ፕራክቲስ ማድረግ ይኖርብናል። በዚህ አይነት መንገድ ፈተናዎችን እየሰጠ ለራሳችን በቀላሉ እንድናስታውስ እናደርጋለን።